ሰላም ጤና ይስጥልኝ። ዛሬ ግንቦት 15 ቀን 2018 በሀገራችንና በዓለም አቀፍ ደረጃ የተሰሙ እጅግ ወሳኝና የተጣሩ መረጃዎችን ይዘንላችሁ ቀርበናል። ዛሬ በዝርዝር የምንመለከታቸው አበይት ጉዳዮች: የጂኦፖለቲካ ውጥረት፣ ኢትዮጵያ ግብጽ በቀጠናው እያደረገችው ነው ስላለችው የኢንሰርክልመንት ወይም የመክበብ ስትራቴጂ ጠንከር ያለ ክስ አቀረበች። ከባህር በር ጥያቄ በኋላ የተፈጠረው አዲስ ቁርሾ ወዴት እየሄደ ነው? የዜጎች ደህንነት በደቡብ አፍሪካ በኢትዮጵያውያን ስደተኞች ላይ የተፈጸመውን ጥቃት ተከትሎ የሁለቱ ሀገራት መንግስታት አስቸኳይ የጋራ ግብረ ኃይል አቋቋሙ። መልካም ዜና። በአዲስ አበባ የሚገኘው የፖላንድ ኤምባሲ ለኢትዮጵያውያን የቪዛ አገልግሎትን በተመለከተ ያስተላለፈው አዲስና አስደሳች ውሳኔ። የቴክኖሎጂ ማስጠንቀቂያ። ዓለም አቀፉ የሳይበር ደህንነት ተቋም ክራውድ ስትራይክ ለ2026 ያወጣው አዲስ ሪፖርትና ኢትዮጵያ የጀመረችው የዲፕ ፌክ ወይም የካይ ቪዲዮ ህግ ማውጣት ሂደት። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር መረጃዎችን እንለፍ። የመጀመሪያውና አሳሳቢ መረጃችን የዲፕሎማሲ ጉዳይ ነው። ዛሬ የወጡ ሪፖርቶች እንደሚያመለክቱት የኢትዮጵያ መንግስት ግብጽን የመክበብ ስትራቴጂ እየተከለች ነው በሚል በይፋ ከሷል። እንደ ዘገባው ከሆነ ኢትዮጵያ የባህር በር ጥያቄን በይፋ ካነሳችበት ጊዜ ጀምሮ ካይሮ ከአጎራባች ሀገራት ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ አጠናክራለች። በተለይም በሶማሊያና በኤርትራ በኩል የሚደረጉ እንቅስቃሴዎች ኢትዮጵያን በጂኦ ፖለቲካዊ መስክ የማዳከም ዓላማ አላቸው ሲሉ የመንግስት ባለስልጣናት ቅሬታቸውን ገልጸዋል። ይህ መረጃ ለምን አሳሳቢ ሆነ? ምክንያቱም ሶማሊላንድ በቅርቡ ለዓለም አቀፍ እውቅና የምታደርገውን ጥረት በማጠናከር ለኢትዮጵያ፣ ለኬንያና ለተባበሩት አረብ ኤሚሬትስ ያቀረበችው ጥሪ በቀጠናው ያለውን የኃይል አሰላለፍ ሊቀይረው ስለሚችል ነው። የሶማሊላንድ ፕሬዝዳንት ሙሴ ቢሂ የኢትዮጵያንና የሶማሊላንድ ስምምነት ተግባራዊ መሆን ለቀጠናው ሰላም ወሳኝ ነው ሲሉ ዛሬ በድጋሚ ተናግረዋል። ወደ ደቡብ አፍሪካ እንለፍ። ባለፉት ሳምንታት በደቡብ አፍሪካ የተከሰቱ ጥቃቶች በርካታ ኢትዮጵያውያን ስደተኞች ለጉዳት መዳረጋቸው ይታወሳል። ይህንን ተከትሎ ዛሬ ግንቦት 15 የተሰማው ዜና ለቤተሰቦች ትንሽ እፎይታ የሚሰጥ ነው። የኢትዮጵያና የደቡብ አፍሪካ መንግስታት በዜጎች ላይ የሚደረገውን ጥቃት ለመመርመርና መፍትሄ ለመስጠት የሚንቀሳቀስ የጋራ የክትትል ቡድን ለማቋቋም ተስማምተዋል። የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ኢምቤኪም ጉዳዩን አስመልክተው ሲናገሩ ስደተኞች ለሀገሪቱ የኢኮኖሚ ችግር እንደ ምክንያት ማቅረብ መቆም አለበት ሲሉ ጠንካራ መልእክት አስተላልፈዋል። ይህ ስምምነት በጆሃንስበርግና ፕሪቶሪያ ለሚኖሩ ወገኖቻችን የደህንነት ዋስትና ይሆናል ተብሎ ይጠበቃል። ዲጂታል ዓለም። ወደ ቴክኖሎጂው ዓለም ስንመጣ ባለፈው የዘገብነው የክራውድ ስትራይክ እክል የ2024 ክስተት መሆኑ ይታወሳል። ነገር ግን ዛሬ ግንቦት 2018 ላይ ክራውድ ስትራይክ ይፋ ያደረገው የ2026 የዓለም አቀፍ የደህንነት ሪፖርት አዲስና አስደንጋጭ መረጃ ይዟል። ሪፖርት እንደሚያሳየው ዘንድሮ እየተበራከቱ ያሉት የሳይበር ጥቃቶች ወይም ቫይረስ ሳይጠቀሙ የሰዎች ማንነት በመስረቅ የሚፈጸሙ ናቸው። ከዚሁ ጋር በተያያዘ በሀገር ውስጥ ያለው የቴክኖሎጂ ስጋትም ትኩረት አግኝቷል። የኢትዮጵያ መንግስት ከምርጫ 2018 ጋር ተያይዞ ሊፈጠሩ የሚችሉ የሐሰተኛ ምስሎችን ለመቆጣጠር የዲፕ ፌክና የሰው ሰራሽ ሚዲያ ህግ ማውጣት እንዳለበት ባለሙያዎች አሳስበዋል። በተለይም በፖለቲካ ቅስቀሳ ወቅት የሰዎች ንግግር በኤአይ ቀይሮ ማቅረብ ለሀገር ደህንነት ትልቅ ስጋት መሆኑ ተጠቁሟል። መልካም ዜናዎች። ቪዛና ስፖርት። ፕሮግራማችን የምንዘጋው በሁለት አስደሳች ዜናዎች ነው። በቅድሚያ ወደ አውሮፓ መጓዝ ለሚፈልጉ ኢትዮጵያውያን መልካም ዜና። በአዲስ አበባ የሚገኘው የፖላንድ ኤምባሲ ከዚህ ቀደም አጥብቆት የነበረውን የቪዛ አሰራር በማላላት መልቲ ኢንትሪ ቪዛ ወይም ተደጋጋሚ መግቢያ ቪዛ መስጠት መጀመሩንና የቪዛ የፕሮሰስ ጊዜውን ወደ 15 ቀናት ዝቅ ማድረጉን በይፋ አስታውቋል። ይህም ለንግድና ለትምህርት ወደ ፖላንድ ለሚሄዱ ትልቅ እድል ነው። የዛሬው የተጣራ የዜና ስብስባችን ይህንን ይመስል ነበር። ኢትዮጵያ ከግብጽ ጋር የገባችበት የቃላት ጦርነት ወዴት የሚያመራ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ፣ ለሌሎችም እንዲዳረስ ደግሞ ሼር አድርጉ። አዳዲስ እና እውነተኛ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ